እሺ ጋይስ እንዴት ናችሁ? ዛሬ ሁለት ሎሶች አጋጥመውኛል። ሃይ ሪስክ ዴይ ነበረ ዛሬ ግን ያው በራሴ ስህተት ነው የከሰርኩት። ዛሬም ዊኒንግ ዴይ ነበር መሆን የነበረበት። ያው በቸልተኝነት ነው ዛሬ የከሰርኩት ሁለት ትሬዶች። ፔር ትሬድ ማድረግ የነበረብኝም ፔር ተሳስቼ ያኛውን እያየው ይሄኛው አመለጠኝ ማለት ነው። ኢዩ ላይ ነው ትሬዱን የወሰድኩት። ዊክሊ ሬንጁ አልቆ ነበረ። ያው ከዚህ በኋላ ሞስት ላይክሊ እችኛዋ ናት ዊክሊ ሎ የምትሆነው። ግን ያው ከዚህ በኋላ ሾርት መፈለግ ሃይ ሪስክ ነው። ሌላም ምክንያቱም ደግሞ ስሩ ኤክስፓንሽን ዴዎች አግኝተናል ማለት ነው። አንድ ይሄን ያው ብዙም ኤክስፓንሽን ባይሆንም አንድ ሁለት እዚህ ጋር ሶስት ኤክስፓንሽን ዴዎች ስናገኝ የሚቀጥለው ካንድል በብዛት ላግ ነው የምታደርገው ወይ እንዲቁጭ ትላለች ማለት ነው። እንደዛም ሆኖ ሴል ሴታፖች ፈልጌ ነበር የገባሁት። ሜቢ ነው ያሰብኩት ይሄን ፌር ቫሉ ጋፕ ተጠቅሞ እነዚህን እንትኖች ይወስዳል ብዬ ነበረ። እሱም ሆኗል። ግን ያው ጂዩ ላይ ነበር የተካሄደው ሴታፔ ማለት ነው። ከዛ እቹትና የኔ የፈረደባት ራሷ ሴታፕ መጣች። ኤዣን ስዊፕ አርጋ ክሎዥር ሰጠችኝ። አሁን እዚህ ጋር የሰራሁት ስህተት ኦብቪየስሊ ኢዩ ነበረ ስትሮንገር ማለት ነው። ኢዩ ስትሮንገር ነበር ማለት ሾርት ማድረግ የነበረብኝ ጂዩን ነበር። ይሄ የኔ ስህተት ነው። ለዛም ነው የከሰርኩት። ሁለት ትሬድ ነው ራሱ ላይ ነው የከሰርኩት ሁለቴና የመጀመሪያን ትሬድ የገባሁት ካንድል ቱ ኮንፊርም ካረኩ በኋላ ለንደን ልክ ከተከፈተ በኋላ እችኛዋ ካንድል ክሎጀር ላይ ማለት ነው ስቶፕ ሎሴን እችኛዋ ፕሮቴክትድ ሃይል አድርጌ ነው የገባሁት። ታርጌት ያደረኩት ይሄን ነበረ። የሚያሳዝነው ነገር ጂዩ ላይ ሂት አድርጓል ሁሉንም ማለት ነው። ያው ጂዩ ላይ ራሷን በቃ ምንም ማድረግ አይቻልም። ጆርናል አድርጌዋለሁ፣ ተምሬበታለሁ ከኪሳሬ። ከዛ በኋላ ድጋሚም እቺን ከወጣ በኋላ 1 ሚኒት ላይ ገብቼ ሳይ ኢንቨርስ አድርገው በፍጥነት ቶሎ ብሎ ድጋሚ ኢንተር ይገባው ማለት ነው። ይሄ ዝም ብሎ ስቶፕ ሬድ ነው ብዬ እዚሽ ጋም ኢንተር ይገባው። ስቶፕ ሎሴን ደግሞ እዚሽ ጋር አረኩት። አሁን የኔ ስህተት እዚህ ጋር ምንድን ነው? በዚህ ሰዓት ጂዩን ማየት ነበረብኝ። ዊከር ፔር እሱ እንደሆነ በቃ ይሄን ፔር ብቻ ነበር እያዩ የነበረው። ስህተቴ እሱ ነው። ሁለቱንም ሎስ ነው ያጋጠመኝ ማለት ነው። ሪኤንትሪውም ላይ ሎስ ነው ያጋጠመኝ። ጂዩ ላይ ብገባ ኖሮ ግን ጽድት ያለ ትሬድ ነበር የሚሆነው ማለት ነው። ልክ ለንደን ሲከፈት ነው። አዎ እዚህ ጋር ማለት ነው። ለንደን ሲከፈት ኖሮ ይሄ እዚህ ጋር ስቶፕ ይሄ ያወጣኝ ነበረ፣ እዚህም ላይ ያወጣኝ ነበር። ግን መልሼ መግባት የነበረብኝ ጂዩ ላይ ነበረ መሰለኝ። ብቻ ሃይ ሪስክ ዴይ ነበረ ዛሬ። ለዛ ነው የከሰርኩት። እውነት ለመናገር ትሬድ ማድረግ አልነበረብኝም። ከዛ ታርጌት ማድረግ እችል ነበር። ኤዩ ላይም ሴታፕ አምልጦኛል። ይሄ በጣም የሚያስቆጭ ሴታፕ ነው ያመለጠኝ። ራሷ ስትራቴጂ ናት ቁጭ ያለችው። ግን ትሬድ ለማድረግ አውጥቼ አስቀምጨው ነበረ። ኢዩና ጂዩ ላይ ብቻ ነበር እያዩ የነበረው። እችኛዋ ፌር ቫሉ ጋፕ ላይ መግባት ይችል ነበረ። ለምሳሌ ስቶፕ ሎሴን በጣም አስፍቼ ራሱ ዋንትቱ ጽድት ያለ ትሬድ እንትን ይል ነበር። እዚህኛው ፌር ቫሉ ጋፕ ላይ ለምን ገባ ብትሉኝ ታግ አድርጎት አይደል? 1 ሚኒት ላይ ትገቡና ዳውን ክሎዝ ላይ ማለት ነው። እዚህ ጋር ራሱ ሜቢ እዚህ ጋር ራሱ ብትገቡ ያው ስቶፕ ሎስ የግድ እዚህ ጋር ነው የሚሆነው። ጽድት ያለ ትሬድ ነበረ የሚሆነው ማለት ነው። ዋንትቱ እና የዛሬው ትሬድ ይሄን ይመስል ነበር። ያው ኮንፊርሜሽኑ ይኸውና እዚህ ጋር ሾርት ገባው፣ ትንሽ ቀጥታ አወጣኝ። ከዛ እዚህ ጋር ድጋሚ እየወረደ እንደሆነ ሳይ ኦብቪየስሊ ጂዩ ላይ ነበር መግባት የነበረብኝ። ድጋሚ ገባው፣ ስቶፕ ሎስ አወጣኝ ማለት ነው። ሶ የዛሬው ትሬድ ይሄን ይመስል ነበረ። ያው ጆርናል ተደርጓል ሁሉም ነገር። እንዲህ በሚያበሳጭ በማይረቡ ስህተቶች ዊኒንግ ዴዎችን ወደ ሉዘሮች መቀየር ያበሳጫል። ግን ምንም ማድረግ አይቻልም። በቃ ሪስኬን ማኔጅ አድርጌያለሁ። ሁለት ትሬድ ህጌን ተከትያለሁ ማለት ነው። መክሰር የምፈልገውን ያህል ከስሬያለሁ። ከዚህ በላይ ትሬድ መግባት አልችልም። ግን ያው እንዲህ መሳሳት አንዳንዴ ያበሳጫል። ምንም ማድረግ አይቻልም። ሶ የዛሬው ትሬድ ይሄን ይመስል ነበረ። በቃ